በሆድ ህመም፣ በካንሰር፣ በስራይ አጋንንት በሚያመጡት ህመምና በየትኛውም አይነት ደዌ የተያዘ ሰው ከቤተ ክርስቲያን አፈር በእምነት ወስዶ ቢቀባው ወይም በጥብጦ ቢጠጣው ከህመሙ የሚድንበት መድኃኒት አደርግለታለሁ። ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የጻፈ ያነበበ የሰማ እስከ 15 ትውልድ ድረስ እምርልሃለሁ። በበዓልህ ቀን በቤተ ክርስቲያን ቆሞ የጸለየውን ጸሎቱን እሰማዋለሁ። ቤተ ክርስቲያን በስምህ ያነጸውን በሰማያት 12 የብርሃን አዳራሾችን ሰጠዋለሁ። በቤተ ክርስቲያን የተቀበረውን እምርልሃለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጠው የዓለም ብርሃን የተባለ ቅዱስ ጳውሎስን የሚያክል ሐዋርያ በጸሎቱ ያስገኘልን በዘመነ ሐዲስ በጌታችን ስም መስክሮ በሰማዕትነት በመሞት የሚቀድመው ስለሌለ ቀዳሚ ሰማዕት ወይም የመጀመሪያው ሰማዕት ተብሎ የሚጠራ ስለተሰጠው ጸጋና ስለ ንጽህናው በቅዱሳን ሐዋርያት እጅ የዲያቆናት አለቃ ተደርጎ የተሾመ አስደናቂ የሆኑ ተአምራትን በጌታ